በዛሬው ጉዟችን ከሳይንስ አቅም በላይ የሆኑትን የምድራችንን ታላላቅ የተፈጥሮ ሚስጥራት አንድ ባንድ እነግራችኋለን። የዛሬን ይቅር በሉን። ለቤተሰቦቻችን በፍጹም የማይገባችሁ ቦታን የምንወስዳችሁ፣ ከገቡ የማይወጡበት፣ ከሄዱ የማይመለሱበት፣ እንደ ወንዝ መውረድ እንጂ መውጣት የሌለበት ቦታ እዚሁ ምድር ላይ ነው። ታዲያ ባርሳኪልሜስ ይባላል። ካዛኪስታን ሄደው ባርሳኪልሜስ ሊሄድ ነው ካሉ ኑሮ መሮኛል፣ ራሴን ላጠፋ ነው እንዳሉ ነው የሚቆጠረው። ንግርቱ የማያልቅ ሳይንስ ሊያብራራው ያልቻለ ከሰው ልጅ አእምሮ በላይ ነው ታሪኩ። ዋጥ ስልቅጥ አድርጎ አላየሁም አልሰማሁም ነው የሚለው። አስደናቂነቱ ግን ይህ ብቻ አይደለም። ፍጹም የማይገመት ባህሪን ያለው። አንዳንዴ የዋጣቸውን ሰዎች ድንገት ይተፋቸዋል። የባርሳኪልሜስ የሚለየው ግን የዋጣቸውን መጥፋቱ ብቻ አይደለም። ለብዙ ዓመታት ውጡ ያቆያቸው ሰዎች አምልጠው ሲመጡ የሚያወሩት የማይታመን ስለ ጊዜ ያላቸው አረዳድም በፍጹም ከምናውቀው የተለየ መሆኑ እንጂ። ብዙ ዓመታት ቆይቶ የመጡ ሰዎች ይህን ያህል ዓመታት የት ነበራችሁ ሲባሉ ስለምን ዓመት ነው የምታወሩት? ለቀናት ብቻ ነው የቆየውስ ሲሉ መልሰው ያፈጣሉ። ነገሩን ከመሰረቱ እንንገራችሁ። ካዛኪስታን በምትባል የ20 ሚሊዮን ዜጎች አገር ባርሳኪልሜስ የሚባል ቦታ አለ። ባርሳኪልሜስ የሚለው ቃል ካዛኪኛ ሲሆን ባርሳ ወደዛ ከሄድክ ኪልሜስ በፍጹም አትመለስም የሚል ትርጉም አለው። ቦታው 133 ስኩዌር ኪሎ ሜትር የሚሰፋ ባህር ሲሆን ለብዙ ሺህ ዓመታት መሃሉ ደሴት ነበር። የባህሩን ዙሪያ አብዛኞቹ የአካባቢው ሰዎች በቅርብ ርቀት ያውቁታል። በባህሩ መሃል የሚገኘውን ደሴት ግን በነፍሳቸው የተወራረዱ ጥቂቶች ካልሆኑ አብዛኞቹ የአካባቢው ነዋሪዎች ድርሽ ብለውበትም አያውቁ። ባህሩን ከደፈሩ ጥቂት ጀብደኞች መካከል የተወሰኑትን አስደናቂ ታሪኮች እነሆ። በአንድ ወቅት ካዛኪስታን በድርቅ ተመታች። በአካባቢው የሚገኘው ሳር በሙሉ ደረቀ። ገበሬዎች ከብቶቻቸውን እየነዱ ለምለም ሳር ወደ ነበረው የባህሩ ዳርቻ መጡ። በጊዜ ሂደት ግን የባህሩ መጠን እየቀነሰ ሳሩም እያለቀ ከብቶቻቸው በረሃብ መሞት ጀመሩ። እናም ብዙ ከብቶች የነበሩት አንድ ቤተሰብ ዓይናችን እያየ ከብቶቻችን ከሚያልቁ ያደረገንን ያድርገን ብለው የማይደፈረውን ደፈሩ። በባህሩ መሃል ተአምረኛው ባርሳኪልሜስ ደሴት ይገኛል። ደሴቱን ሰውም ሆነ ከብቶች ረግጠውት አያውቁምና የቤተሰቡ አባላት በደሴቱ በድርቅ ለተጎዱ ከብቶቻቸው በቂ ሳር እንደሚያገኙበት ተማምነዋል። እናም አንድ ቀን ከብቶቻቸውን እየነዱ ከሄዶ ወደማይመለሱበት ደሴት ለመድረስ በድፍረት ባህር ውስጥ ገቡ። ያ ቀን ቤተሰቡና ከብቶቻቸው ለመጨረሻ ጊዜ ምድር ላይ የታዩበት ቀን ሆነ። ከዚያ በኋላ ቤተሰቡም ሆነ ቁጥር ስፍር የሌላቸው ከብቶቻቸው ምን እንደሆኑ፣ የትስ እንደገቡ ማንም የአካባቢው ሰው አያውቅም። ባርሳኪልሜስ አይገመትም። አንዳንዴ የዋጣቸውን ሰዎች በሕይወት ይተፋቸዋል። ይህ ዕድል የገጠማቸው ሰዎች ታዲያ ተአምር ነው የሚያወሩት። ወደ ደሴቷ ከገቡ በኋላ የቆዳቸው ቀለም ወደ ሰማያዊነት ተቀይሮ እንደነበር፣ እዛ ያዩአቸው ሰዎችም ተመሳሳይ ሰማያዊ የቆዳ ቀለም እንዳላቸው፣ በስፍራው መግለጽም ሆነ መረዳት ያልቻሉት ውስብስብ ቴክኖሎጂ እንደሚገኝ፣ በየዕለቱ ከየት እንደሚመጡ የማያውቋቸውን ትኩስ የቀብር ስፍራዎች እንደሚያዩ ይናገራሉ። ችግሩ ግን ያዩትን የሰሟቸውም የሰሙትን ሲያወሩ ለሌላው ሰው ከአእምሮ በላይ ነው የሚሆነው። ሄጄ ላረጋግጣ ይባል ነገር ነፍስ ነው አሉ የሚነጥቀው። ይሁን ያዩትን ሁሉ እንመናቸው። ነገር ግን ይህንን ታሪክ የሚነግሩን ሰዎች ማንም ከማይመለስበት ባርሳኪልሜስ እንዴት ተመለሱ የሚለው ሌላው መልስ የሚፈልግ ጥያቄ ነው። ለዚህ የሚሆን አንድ አስደናቂ ታሪክ እንንገራችሁ። አንድ ጊዜ አብሮ አደግ ጓደኛሞች ጀብድ መስራት አማራቸው። የሰፈራችን ሰው ሁሉ የሚፈራውን ነገር ለምን አንሞክረውም አሉ። እናም ለረጅም ጊዜ የሚያገለግላቸውን ምግብና በቂ ቁሳቁስ ይዘው ባርሳኪልሜስን በቡድን ደፈሩት። ነገር ግን ጀብደኝነት የቀናቸው አይመስልም። ወጣቶቹ ከሄዱ ቀናት፣ ወራት፣ እንደ ቀልድ ዓመታት ተቆጠሩ። ያው የሚታወቀው ዕጣ ፈንታ ገጥሟቸዋል ተብሎ ተደመደመ። ዘመድ አዝማድ እርሙን አወጣ። የጓደኛሞቹ ነገር ተረስቶ ቤተሰብ ኑሮን እንደ አዲስ በጀመረ በ30ኛው ዓመት ግን አንድ ያልተጠበቀ ነገር ተከሰተ። ከጓደኛሞቹ መካከል አንዱ ብቻውን ተመለሰ።
ሀገር ተሰባስቦ ጉድ እየተባለ እዛ ምን እንደገጠማቸው ጓደኞቹስ የት እንደሆኑ ተጠየቀ። ልጁ ጓደኞቹ ምን እንደገጠማቸውም ሆነ እሱም እንዴት ከዛ ሊወጣ እንደቻለ መልስ የለውም። ብቸኛ የሚያውቀው ነገር ቢኖር ከጓደኞቹ ጋር ባርሳ ኪልሜስ የሄዱት እነሱ እንደሚሉት ከ30 ዓመት ሳይሆን ከ3 ቀን በፊት መሆኑን ብቻ ነው።